ታለው እንዴት ይባላል? ፌዝ ምንድነው ያልከው? ቪዲዮ አለ ያሬድ አለ። አንዴ ቆይ አንዴ ፌዝ ምንድነው ያልከኝ? ይኸውልህ ቴስቲ አሁን እነሱ ይመስለኛል በእንትኑ ነው የተወዛጋቡት። ልደት ሚሊዮን ነገር ፌዝ ስለነበረ ምናልባት ያለውን በደንብ ይኸውልህ ፔትራ ክርስቶስ ሁለት ልደት አሉት። ቅድመ ዓለም ከባሪ አባቱ ማለት ነው። አሁን ሰው በኢንተርናሊ ምናምን የሚለው እሱ ራሱ እኮ መወለድ ልደት ማለት ነው። ስለዚህ ክርስቶስ ሁለት ልደት አሉት ስንል ቅድመ ዓለም ከባሪ አባቱ መቀዳደም ሳይኖር ማለት ነው። ኦኬ አባት በመሆን ወልድን ልጅን አይቀድመውም። ልጅም ልጅ በመሆን መቀዳደም የሌለበት ከዘላለም ያለ ጊዜ ማለት ነው አይደል? አሁን በጊዜ ውስጥ ኦፍ ኮርስ በስጋ ተገለጠ ኢየሱስ ክርስቶስ ማለት ነው፣ ሰው የሆነ አምላክ። እሱ ሁለተኛው ልደቱ ነው። ሁለተኛው ልደቱ ከቅድስት ድንግል ማርያም በስጋ ሲወለድ እሱ በጊዜ ማለት ነው አይደለ? ትንቢቱ ሲፈጸም ጊዜው ሲደርስ ማለት ነው። ግን ከዘላለም የነበረው ከአብ መቀዳደም በሌለበት ይሄ እንግዲህ ሚስጥር ከሰው አእምሮ በላይ ነው፣ ከመላእክትም አእምሮ በላይ ነው አይደለ? እግዚአብሔር ብቻ ነው የሚያውቀው። ስለዚህ አብ ወልድ መንፈስ ቅዱስ አብ ወላዲ ነው፣ ወልድ ተወላዲ ነው፣ ከአብ የተወለደ መንፈስ ቅዱስ ደግሞ ከአብ የሰረጸ ስንል መቀዳደም የለበትም ነው። ገብቷል አይደለ? አብ ወልድን አይቀድምም፣ ወልድም መንፈስ ቅዱስን አይቀድምም። መቀዳደም የሌለበት ልክ እንደ ፀሐይ ማለት ነው። የፀሐይ ብርሃኑ አለ ሙቀቱና ክበቡን ማለት ነው እንደማይለያዩም ማለት ነው አይደለ? ፀሐይ ወጣ ስትል ፀሐይዋን ለብቻ ብርሃኑን ለብቻ ሙቀቱን ደግሞ ለብቻ መለየት አትችልም። ሲወጡም አንድ ላይ ነው። ስለዚህ ይሄ ምሳሌ ነው እንግዲህ ምሳሌ ነው፣ እንደው የሚገልጹ ነው አይደለም። ስለዚህ ሁለት ልደት አለ ሲባል ይሄ ነው፣ ሌላ እንትን አይደለም። ይሄ የአባቶች አስተምሮ ነው። መጽሐፍ ቅዱስም ላይ በደንብ መወያየት እንችላለን። ጥያቄያችን ግን አሁን የነበረው የሁለት ቴስት ይቅርታ ፔትራይ መልኬኔ 2 ሰዓት ነው እየቀዳሁት፣ ተኝቼ ነበር እየቀዳሁት። ዛሬ ያስተማረው ትምህርት እኔ የትኛው ፕሮቴስታንት የሚቀበለው አይደለም። ክርስቶስ ከዘላለም አልነበረም ወደሚለው ስባት ወደዛ መሄድ ነው። አሁን ሄቨን ስትደግፈው ነበረ፣ ምክንያቱም የእነሱን ቴዎሎጂ በደንብ ይደግፍላቸዋል። አሁን ቀስ ብሎ ምንድን ያለው ክርስቶስ የእግዚአብሔር ልጅ አይደለም እኮ ነው ባጭሩ። እንዴት ነው ከአብ አልተወለደም ማለት እንዴት የሚለው እኮ ሊብራራ ይችላል። ግን ከአብ ተወለደ ከአብ ተገኘ አይባልም። ኦኬ ስለዚህ ልክ እንደ ወጂዎች ማለት ነው አይደል? ወደዛ መሄድ ነው ሜቢ ከዛም የከፋ ሊሆን ይችላል። አሁን ፔትራ እዛ ቤት ገብተህ ታስተምር ነበር፣ ተገልጦላል፣ በርቶላል፣ ተደግፈው ነበር። ለዛ ነው እሱ እንትን ብለው ማውገዝ አለበት። አንተ አሁን 2 ሰዓት ቀድቼዋለሁ ብልቆይ እኔ ልናገር ደግሞ እንግዲህ አሁን ለመማማር አይደል ጋር 2 ሰዓት ቀድቼዋለሁ ብላ ያን ነገር ልበል አንድ ጊዜ ፔተር ትላለህ ግን ፌዝ ካላወቅ መጀመሪያ ሰውዬ ኦርቶዶክስ ከመሆኑ በፊት እነ ዘላለም ጋር ትውልድ ለትውልድ ነው ምናምን ለትውልድ የሚባል ቦታ ነበር። ጴንጤ ውስጥ ነን የሚሉ አሉ፣ አውቃቸዋለሁ። ዘሴም ቲንግ እነሱ የሚሉትን እዛ የተማረው 20 ምናምን ዓመት ጴንጤ ነበርኩ እዛ ፓስተር ነበርኩ ያለበት ነው። ዋቴቨር እዛ የነበረበት ቦታም ይሄን ነው እንትን የሚያደርጉት ሊጨምርላችሁ እንደሆነ እንጂ አዲስ ያመጣው አይደለም። መጀመሪያም የነበረው አስተሳሰብ ነው። የታወቀ ትምህርትም ነው። አሁን እሱ ሲያነብ መጽሐፍ ቅዱስ ብሎ ምናምን አይደለም። መጽሐፎች እነ ኬንዮን ምናምን የሚሉት የታወቀ እንትን ነው። እና ኃይሉ ዮሐንስ ምንም ወርዶ ፌዞች ምናምን የሚያስተምሩትም አይነት ትምህርት የታወቀ የተገለጠ ትምህርት ነው። ሰምቶ ነው የመጣው እንጂ አንብቦም አይደለም። ቀጥል አሁን ፒተር። ስለዚህ አሁን ፒተር ግን በአጠቃላይ የመልካሙን ትምህርት ተቀበላለህ ወይ? እየተነሳው ነው። ቪዲዮውን አሰማዋለሁ። ቀጥሉ ቴስት። ይሄው ቪዲዮውን ሙሉን የቀዳሁት እየቀዳው ተኛው አሰማቸዋለሁ። እስከምታዘጋጅ ፔትራ አሁን ዛሬ ያስተማረውን በሙሉ ትምህርቱን ተቀበላለህ? መልካሙን አሁን ዛሬ ያስተማረውን የገባውበት ጊዜ የተናገረውን ነው የምነግርህ። የሰማሁትን ነው ሳልጨምር ሳልቀንስ ውሸት ሳላበዛ ስናገር እግዚአብሔር ይሄን ተቀበለዋለህ። ትቀበለዋለህ አትቀበለውም የሚለውን ነገር ተወውና የተናገረውን እቀበለዋለሁ። ለምን መሰለህ እኔ ያልኩት ሁልጊዜ እሱ ጋር ትገባለህና በትምህርቱ ተስማምተህ ነው። ልግባ መብቴ እኮ ነው። አንተ ጋርም እንደምገባ እሱ ጋርም እገባለሁ መብቴ እኮ ነው። እሱ እኔ ጋር ስትገባ ከኔ ጋር ለመወያየት ነው የምትገባው እዚህ ጋር ከኦርቶዶክሳውያን ጋር። እሱ ጋር ግን በትምህርቱ ተስማምተህበት ነው የምትገባው። ወይ ጉድ! አንተም መግባት እኔ የፈለኩበት መግባት እኮ እችላለሁ። እኔ ያላመነው የቴስቶስ ጋር ከለከልኩ አይደለም። ለምን ትገባለህ? ክርስቶስን መሰክራለሁ።
እኔን እኮ አንተ አትገድበኝም። አንተ ጋርም ስገባም እኮ ቆይ ፔትራ አንዴ ስማኝ። እኔ አንተን እየገደብኩ አይደለም። ለምን ትገባለህ አይደል? አሁን ሁልጊዜ እሱ ጋር ስለምትገባ እኛ ጋር ስትገባ ምንድነው አንተ ጋር ስገባ ያንተን ትምህርት አምኜበት ነው። አንዴ ያስጨርሰኝ አይደለም አስተናገር እንዴት ነው? እሺ አይ ታርመኛለህ፣ ችግር የለውም። አንዴ እኔ ምን እያልኩት ነው? እኛ ጋር ስትገባ ከኛ ጋር በፕሮቴስታንትና በኦርቶዶክስ ላይ ያለውን የትምህርት ልዩነት ለመወያየት ነው የምትገባው። አሁን እሱ ጋር ስትገባ ግን በትምህርቱ ካንተ ትምህርት ጋር ተስማምቶ ተመችቶ ነው አይደል የምትገባው። እዛ ላይ ሆነ ከኛ ጋር ነው የምትሟገተው እንጂ ከእሱ ጋር የምትሟገትበት ምክንያትም የለም። ስትሟገትም አላየውም። እኔ አንድ ሆነ ነው እኛን የምትሞገተንና ይሄን ነው ለየጠየቁ ነው ተስማምቷል ወይ የሱን ትምህርት ተቀበሏል? እኔ ፒተር አንድ ነገር መሰለህ ፒተር አንተ ስገባ ፒተር ልበል አንድ ጊዜ እያቋረጣችሁኝ እኮ ነው። ታዲያ እሺ ትቀጥላለህ ፒተር ስገባ ሰውየው ታክቲክ ተጠቅሞ ነው የሚናገረው። በጣም ሲሪየስሊ ካልሰማኸው አትይዘውም። አይ ነው ፒተር ተሸውደ ሊሆን ይችላል። ለምን የሚናገረው እግዚአብሔር ነው ቆይ ኢተርኒቲ ውስጥ የተገኘ እግዚአብሔር ነው ነበረ ራሱ እግዚአብሔር ነው ምናምን መወለዷን ብቻ እንድትክድለት ነው። መወለዷን ብቻ ላይ ስፔሲፋይ አድርጎ የሚናገረው ሌላውን ነገር እኛ እንደምንል ነው የሚናገረው። በጥንቃቄ ራሱ እግዚአብሔር ነው ራሱ እንደዚህ ነው የተገኘ የተወለደ ሳይሆን መጀመሪያም የነበረ ነው የሚል ይመስላል። በጥንቃቄ የሚያይ ሰው ካልሆነ ይሸውዳል። ተሸውደሃል ብዬ አስባለሁ ፒተርዬ። ብዙም በእናት አንድ ነገር ልንገርህ። እኔ ልናገር ማነው ሰብሪን ተሸውዳል የሚለውን ቃል አትጠቀም። ይሄ አንደርማይን ማድረግ ነው። ፔተር አንዴ እሱም የሚፈልገው የፈለገ ጳውሎስ ዋና ዓላማው የቴዎሎጂ ወይ ትጨርሳለህ። የእሱ ዓላማ ምንድን ነው መሰለህ? የአባቶችን አስተምህሮ ውድቅ ለማድረግ ነው የሚሰራው ሰውየው። ባጭሩ አባቶች ምክንያቱም በአባቶች ላይ ተከራክሮ ማሸነፍ ስለማይችል እነሱ ያሉትን አባቶች ያሉትን እያነበበ መጣል ነው የሚፈልገው። ፊት ለፊት ምንድነው ያለው? እኔ አባቶች የሚባል ምናምን አልቀበልም ነው ያለው። በቃ ባጭሩ ማለት ነው ዛሬ። ስለዚህ የልጁ ዋና ዓላማ ክርስቶስ አምላክ ነው አምላክ አይደለም ለማለት ሳይሆን በቃ ያሉትም አባቶች ያሉትን መጽሐፍ ቅዱስ ቃል በቃል ከሌለ አልቀበልም እያለ ነው። ስለዚህ ይህንን ነው ኢንቴንሽኑ እያደረገ ያለው። ለምን ብዙ ጊዜ አሁን እኛ የታለ አባቶች እንደዚህ ብሎ ያስተማሩ የታለ ብለን ስለምንጠይቅ መልስ ሊሆነው ስላልቻለ ያኛውን የእሱ አስተምሮ ስለማይደግፍበት እነሱ ሪጀክት ለማድረግ ነው የተነሳ። ዛሬ ያየሁት አፍቶም ዲዛይን የተደረገ የስተት ትምህርት ነው አይደለም እያልኩ ነው። እንደዛ አይደለም፣ አንተ እንደምትለውም አይደለም። ዲዛይን የተደረገ የስተት ትምህርት ነው። የታወቀ የተገለጠ የስተት ትምህርት ነው። ኢየሱስን እግዚአብሔር አይደለም ለማለት ነው የመጣው። እግረ መንገዱን አባቶች ምናምን አንቀበልም አባቶች የሰሩት ነው። ኦጂዎች እንደሚሉት እኮ ነው። በጉባኤ የተመሰረተ አይደለም በመጽሐፍ ቅዱስ ላይ ነው እንጂ ምናምን ብለው አባቶች እንደማይቀበሉት ነው የሚናገረው። ከኦጂም የተለየ አይደለም። ዞሮ ግን ፒተር ቀጥል እንደማይቀበሉ ኢቨንም እያለች ነው። እሺ ቀጥል ፒተር። እሺ ያው አንተ ድሩን አንተን እንዳናፈን ቀጥል። ያው እኔ በመሰረቱ በጥምቀት ላይ ከነሱ ጋር አንድ ነኝ፣ ምንም ጥያቄ የለው። እንደዚሁም ደግሞ በቅዱስ ቁርባን ላይ ሴም ቲንግ የኛንን እነሱ የሚናገሩት አንድ። እንደገና ደግሞ ይሄን ጥያቄ ያመጣውላቸው እኔ ነኝ። እንዴት ነው ይሄን ጥያቄ ያመጣውላቸው? እኔ አንድ ጥያቄ ያለኝ እነሱ ጋር አልኩኝ። ምንድነው ጥያቄ ያለኝ? እንትና ማነው ያሬድ ሄዶ እንትናን እቺ አንድ ልጅ በቀደም ለታ እንትን ያለችው ልጅ ወደ ኦርቶዶክስ መለሳል ያለችው ልጅ ያሬድ ያናገራት ነበር። ሲናገራት ሰው ቀርቶ የለቀቀውን ቪዲዮ አገኘሁኝ። ቪዲዮን ላሰማችሁ እችላለሁ። ምን ይላል እዛ ላይ? ያሬድ ድርሃ ዓለም ከአብ ቅድመ ዓለም ከአብ ድርሃ ዓለም ደግሞ ከማርያም ሁለት ልደት አለው ክርስቶስ ይልና ድርሃ ዓለም ከአብ ነው። ቅድመ ዓለም ከአብ ድርሃ ዓለም ደግሞ ከማርያም ተወልዷል ይላል ማለት ነው። ትክክል ነው። በስጋ ከማርያም ተወልዷል። ድርሃ ዓለም ሁለት ልደት አለው ሲል የነበረ ነው። ዮሐንስ ወንጌል ልጨርስ አታቋርጥ። ማን ነው ሚውት አድርገኝ? አንድ ጊዜ ህይወት ወይ ፔትራ ግን የራስን ብቻ ተናገርና አንተ አሁን የተመቸህ ከበልካሙ ትምህርት የተመቸህ ይሄ ተመቸህ? ኖ እኔ ተናገር ነው ከቃሉ ጋር ነው ኦርቶዶክስ ሳይሆን ከቃሉ ጋር ላውራ። ጸጥ ብለህ ለምን ትፈራለህ? ቃሉን አንተ ቆይ መፍራት ከመልካሙ የተመቸህ ካለ ከተመቸህ
አንተ ሌሎችን አትጥራ እና ያሬድን ምናምን ያትጥራቸው ያሬድ ምናምን አትጥራልና ሌላ ጥቅስ ስላለ ቴስት ረፍ ቆይ ሌላ ጥቅስ ስላለ ነው እንደዛ ብቻ አይደለም። ቆይ ህይወቶ ቆይ ልነግርህ ነው። ቆይ ሌላ ጥቅስ አዛዘው አለ። ይኸውልህ የተወለደ እንጂ ያልተፈጠረ አይደለም ይላል። የተወለደ እንጂ ያልተፈጠረ አይደለም ይላል። ያን ጥቅስ ትቶ ነው ፒተር የሚናገረው ያለ። ስለዚህ ለማስተካከል ፈልጌ ነው። በጣም አይ እሱ አይደለም የተወለደ እንጂ ያልተፈጠረ አዎ ተብሎ ነው የሚነገረው። የሚነገረው እንደዛ ስለሆነ ነው። ማስተካከል ስላለብኝ ኖ አሁን እኮ አንድ አንደርስታንዲንግ ፒትራ ወይ ደግሞ ለመረዳት አእምሮ የከበደው ነገር ምን እንደሆነ አላውቅም። እኛ እግዚአብሔር ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ እናምናለን። ከዛ በኋላ ደግሞ የድንግል ማርያም ልጅ ነው። ያ ማለት የእግዚአብሔር ልጅ ነው ሲባል ከድንግል ማርያም ከመወለዱ በፊት በመለኮትነቱ ወልድ ነበር። ወልድ ወይ ነው ልጅ ነበረ፣ የእግዚአብሔር ልጅ ነበረ። ያ ማለት ምንድነው? ከአብ የተወለደ ነው። ከአብ ሲወለድ ግን ምንድነው? በታይም እና በስፔስ አይደለም። ገባ አይደለ? ዓለም ከመፈጠሩ በፊት ከዘላለም ከአብ የተወለደ ነው። ሲወለድ ግን ከታይምና ከስፔስ ውጭ ነው። ታይምና ስፔስ በእግዚአብሔር የተፈጠረ ነው። ታይምና ስፔስ የተወለደ አይደለም፣ ግን ከአብ የወጣ ነው። በቃል ልክ ለምሳሌ እግዚአብሔር ቃልነቱ ከአብ የወጣ ብለን እናገራለን፣ ወይ ደግሞ ከአብ የተወለደ ብለን እናገራለን። የእግዚአብሔር ልጅ ብሎ እንደሚናገረው ማለት ነው። አንተ የእግዚአብሔር ልጅነቱን ልክ እንደ ኦንሊ ጀሰሶች ማለት ነው ከድንግል ማርያም ስጋው ነው የእግዚአብሔር ልጅ እንደሚሉት ስጋውን የእግዚአብሔር ልጅ አድርገህ ወይ ደግሞ ጅማሬው የእግዚአብሔር ልጅ መባሉ የጅማሬው ከድንግል ማርያም ከመወለድ ነው ጅማሬው ብለህ የምታመን ከሆነ አምሶሪ። ግን እኛ ምንድነው በኦርቶዶክሳዊ አንደርስታንዲንግ መለኮት እንደመሆኑ ከሱ እንደመውጣቱ ከአብ የተወለደ እንለዋለን። ያ ልደት እንለዋለን። መወለድ ነው ልደት ያልነው። ከቅድመ ዓለም ከአብ የተወለደ ድህረ ዓለም ደግሞ ከድንግል ማርያም የተወለደ ቃል ስጋ ሆነ እንደሚለው ቃል የተባለው እግዚአብሔር ነው። ስጋና ተዋህዶ ተወለደ። ያን ነገር ነው ለማስረዳት እንጂ ሌላ ላስተካክለው። ደግሞ አንድ ያዚህ ላስተካክለው ፒተር አንድ ነገር ደግሞ ይዘው የሚትሄደው ያ ቃል ማታናግሩኝ ከሆነ መውረዴ ነው። ማታናግሩኝ ቆይ እድል ስጦት ለፒተርም እድል ስጦት እንጂ ቆይ ቶሚ አውርቷል። መምህር ቶሚ አውርቷል። ክርክር በጣም ይደብረኛል፣ አልወድም። እሺ ያሬድ ያለውን ስማ። ቆይ አንድ ጊዜ ፒተር የሰው ስም አትጥራ። ቀጥል። አሁን ይናገር በእናታችሁ ይናገርና እኛም እንጠይቀዋለን። ሚዩት አድርጉ። ቀጥል ፒተር፣ የሰው ስም ሳትጠራ ቀጥል። ኦኬ አለ ሚዩተር። ቆይ ህይወት አንድ ጊዜ ይናገርና ችግር የለውም እኛ እንጠይቃለን። አዳምጥ። ሃይማኖት ፒላር ይባላል ወይም የእምነታችን መሰረቶች ይባላሉ። እነዚህ ወይም አንድ ኦርቶዶክሳዊ እምነቱን የሚያጸናበት እምነቱን የሚተክልበት እምነቱ የሆነው ሃይማኖት ማለት በነገራችን ላይ ሃይማኖት እና እምነት በመጽሐፍ ቅዱስ ኢንተርቼንጅብል ይጠቀማል፣ እየቀየረ ይጠቀማል። እነዚህ አምስቱ አዕማደ ምስጢራት የምንላቸው ምስጢረ ሥላሴ የእግዚአብሔር አንድነትና ሶስትነት፣ እግዚአብሔር አንድ ነው፣ እግዚአብሔር ደግሞ ሶስት ነው። ልዩ ሶስትነት ልዩ አንድነት እንዳለ እግዚአብሔር ራሱ እንደገለጠ እግዚአብሔር በመንነቱና በማንነቱ የምንረዳበት ነው። ምክንያቱም መጀመሪያ ሰው እግዚአብሔርን ሳያውቅ የእግዚአብሔር አንድነትና ሶስትነት ሳያውቅ ክርስቶስን አካል ነው ማለት አይችልም። ስለዚህ ከነገረ ሥላሴ እንጀምራለን ማለት ነው። የእግዚአብሔር አንድነትና ሶስትነት ፔትራ፣ አሁን የማንን ቪዲዮ ነው የከፈትከው? ቆይ አንድ ጊዜ አይሰማል። ቆይ አዳምጣ። እናዳምጥ። እስካሁን ምንም ችግር ቆይ እናዳምጥ። ሲቴሲ አዳምጥ። ችግር የለም። ቼስ ምን ችግር አለው? የሰው ቢሆን ምን ችግር አለው? በአደባባይ ተቀረጸ ነው ነግሯል እኮ ምናምነው ትምህርት ነው የኛ እኔ ራሱ ነግሯል ምናምነው ትምህርት ነው ግን ማለት ታትም የለውም እስካሁን የተናገረው። አንድ ጊዜ ባክ አይደለም የመልካሙን ነው የተባልከው